ስለዚህ ሪያሊቲው ላይ ወይም እውነታው ላይ ማትፈልጉት ማትወዱት ደስ የማይላችሁ ነገር ተፈጥሯል። ዜዲዝ የሆነ ነገር ተፈጥሯል። ያ ነገር በእናንተ ውስጥ የፈጠረው አሁን ያልኳችሁ ነገር አለ። ደስ የማይል ምቾት የሚነሳ ኔጌቲቭ ፊሊንጎችን የሚያመጣ የሚደብር፣ የሚያስከፋ፣ የሚያስለቅስ፣ የሚያደክም ኤግዞስት የሚያደርጋችሁ ስሜቶች በእናንተ ውስጥ የተሰማችሁ ሶ እነዛን ስሜቶች ስለማትፈልጉ you don't want to fit ከዛ ነገር ጋር ሪያሊቲው ጋር መጋፈጥን አትፈልጉ which is ምን ስለሆናችሁ powerless ስለሆናችሁ ወይም አቅም ስለሌላችሁ። ስለዚህ ያቺን ነገር ማመን ስለማይፈልግ ውስጣችን ማመን ስለማይፈልግ ሌላ ናሬቲቭ shift ያደርግና ምንድነው በአይምሮአችን ውስጥ እንዲህ ባድርግ እኮ በሚል ይጀምራል። አይምሮውን እዚህ ጋር መረዳት አለባችሁ። ሪያሊቲ እና ኢማጂኔሽን የሚባለውን ነገር መለየት አይችልም። አይምሮአችሁን ጨፍናችሁ ብዙ ነገር አድርጉ ወይም ደግሞ አስቡ የምትባሉበት ምክንያት ለዛ ነው። ዛሬ የምናወራው ስለ ማላዳፕቲቭ ዴይድሪሚንግ ነው። እሺ ቤተሰብ እንዴት ናችሁ? አለን ይመስገነው። ዛሬ እንድናወራ ያሰብኩበት አንድ ሀሳብ አለ which is ብዙዎቻችንም ልንጠቃበት የምንችለው ወይም ደግሞ የምንቸገርበት ነገር ጭምር ነው። ነገር ደግሞ ቀላል የሚባልም አይደለም። ምክንያቱም ነገሩ በእናንተ ውስጥም ስለሚፈጠርና እኛ የሰው ልጆች የምንኖርባት እቺ እውነተኛ የሆነች ዓለም አለች። ላይክ ሪያሊቲው አለ። በሁለት ዓለም ውስጥ ነው አብዛኞቻችን የምንኖረው። ለምሳሌ ውጭው ላይ ስራ ምን ሰራበት ጓደኞች ያሉን በቤታችን ውስጥ የምናደርጋቸው ነገሮች ምናምን ይኖራሉ። ከቤተሰብ ጋር የሚኖረን ግንኙነት ይኖራል። ከዛን ስለነዛ ነገሮች የሚሰሙን ደግሞ እነዚህ ዓለም ላይ የተፈጠሩ ነገሮች እኛ ከነዛ ጋር የሆነ ቁርኝት ተፈጥሮ ከዛን በእኛ ውስጥ ደግሞ የሚፈጥሩ የሆኑ ስሜቶች አሉ። በእኛ ውስጥ ሲፈጥሩ ደግሞ ያ ኢንተርናል ዓለም ነው ወይም ደግሞ ውስጣዊ ዓለም ማለት ነው። ሰው ውጫዊ ዓለም አለ፣ ሰው ውስጣዊ ዓለም አለ። ሶስተኛው ዓለም ደግሞ መምጣት የሚጀምርበት ሰዓት አለ። ላይክ ብዙ ሰዎች ወይም አብዛኛው ሰዎች በዚህ ነገር ውስጥ ይኖራሉ። ሶስተኛውን ዓለም የሚገነቡት ግን በራሳቸው ጭንቅላት ውስጥ ነው። በራሳቸው አይምሮ ውስጥ የሆነ ዓለም ይገነባሉ ማለት ነው። ሶ ይሄ ዓለም ደግሞ ለነሱ መሆን ይጀምራል። የነፃነት ቦታ መሆን ይጀምራል። ዛሬ የምናወራው ስለ ማላዳፕቲቭ ዴይድሪሚንግ ነው። ሁለቱን ቃል ስንፈታ ማላዳፕቲቭ ማለት በየቀኑ የሆነ ነገርን ስናደርግ ልክ ያልሆነ ነገርን ስናደርግ ያ ነገር ጥሩ መስሎን የጀመርነው ነገር ሊሆን ይችላል። ከአዳፕቲቪቲ ወይም ደግሞ አዳፕቲቭ ሲባል ተመጣጣኝ በሆነ በጥሩ መልኩ የሆነ ውጤት የሚያመጣ ሲሆን ማላዳፕቲቭ ሲሆን ግን ዴይሊ ፈንክሽን የምታደርጉበት መንገድ በየዕለቱ የሆነን ስራ የምትሰሩበት መንገድ ምን ያደርጋል ነው እያበላሽ ይመጣል። ሪያሊቲ ላይ የመኖር አቅማችሁ ዝቅተኛ እየሆነ ይመጣና ሪያሊቲው ላይ ያለውን ነገር ካለማድረጋችሁ የተነሳ ደግሞ በራሳችሁም ጤና በሰዎችም ከሰዎች ጋርም ባላችሁ ግንኙነት ምን እየሆነ ይመጣል እየተበላሸ ይመጣል ነው። ዴይድሪሚንግ ሁለት ቃል ነው። ዴይ ድሪሚንግ ነው። ድሪሚንግ የምናውቀው ብዙ ጊዜ በተኛንበት ሰዓት ነው። በህልማችን ስንተኛ የምናያቸው ህልሞች ይኖራሉ። ይሄ ግን ነቅተን ነው። ነቅቶ መተኛት አድርጋችሁ አስቡት። ምክንያቱም you don't exist in that time you exist እኮ እየኖራችሁ ነው፣ ግን ላይክ መተንፈስ አይነት ነገር ውስጥ ነው ያላችሁ እንጂ really in the present moment ወይም ደግሞ አሁን ላይ እየኖራችሁ አይደለም። ብዙ ጊዜ እንደዚህ አይነት ነገር ለምንድን ነው የሚፈጠረው ከተባለ ሪያሊቲው ብሩታል ስለሆነ ነው። ብዙ ጊዜ ስለ ሪያሊቲ እያወራችሁ ነውና እቺ ደግሞ ጥሩ ትሆናለች ለማውራት። ሪያሊቲው እንዴት ነው? በእውነታው ዓለም ላይ አንተ አቅም የለም። በእውነታው ዓለም ላይ አንተ ጎበዝ አይደለም። በእውነታው ዓለም ላይ አንተ የንግስና ባህሪ የለም። በእውነታው ዓለም ላይ ማድረግ የምትችላቸውን ነገሮች ማድረግ አትችልም። በእውነታው ዓለም ላይ ውጭው ላይ ያንተን ተጽዕኖ የሚፈልግ ነገር ይኖራል። ያንን ተጽዕኖ ግን ማድረግ የሚችል ምን የለም ነው አቅም የለም ወይ ፖቴንሻል የለም። ይሄ ፖቴንሻል አለመኖሩ ከብዙ ነገሮች አንፃር ሊመጣ ይችላል። አንዲት ጽሁፍ እየጻፍኩ ነበርና ጽሁፉ ምንድነው ቤዚካሊ የኤሪክ ኤሪክሰን ስቴጆችን የሚመለከት ነው። በእያንዳንዱ የእድሜያችን በምናድግበት አስተዳደግ ውስጥ
ከህፃንነት ጀምሮ እስከ ትልቅነት እድሜ ላይ ስንሄድ በእያንዳንዱ ስቴጅ ውስጥ ወይም ደግሞ እድሜ ውስጥ አንሎክ ማድረግ ያለብን ፖቴንሻል አለ ወይም ደግሞ አቅም አለ። ያ ሳይሆን ሲቀር ምን እንሆናለን ነው የሆነ ነገር ይጎላል ከኛ ውስጥ። ለዛ ለጎደው ነገር ደግሞ ምን እንሆናለን? ታሳሪ እንሆናለን። ያ እስር ቤታችን ይጀምራል። ለምሳሌ እንበል አንድ ህፃን ልጅ ከተወለደ በኋላ ባለፈው እንዳልኳችሁ ማመን አለማመን የሚባል አለ። ከዛን ህፃናቶችን ሲያድጉ ካያችኋቸው በራሳቸው መራመድ ይጀምራሉ። ትንሽ ድጋፍ ሊጠይቃቸው ይችላል። ከሆነ ጊዜ በኋላ ግን ልትይዟቸው ብትሞክሩ አይፈልጉም። ማለት ራሳቸው መቻል የሚባል ነገር ውስጥ መግባት ይፈልጋሉ። ስለዚህ ሽንት ቤትም ሊሆን ይችላል፣ ፖፖም ሲጠቀሙ ሊሆን ይችላል። የትኛውም ነገር ሲያደርጉ እያደጉ በሚመጡበት ሂደት ውስጥ የራሳቸውን ነገር ማሳየት ይፈልጋሉ። ትምህርት ቤትም ሲገቡ የራሳቸውን ነገር ማሳየት ይጀምራሉ። ሌሎቹም እንደዛ ስለሚያደርጉ የራሳቸውን ነገር መግለጽ ስለሚፈልጉ አሁን እነዚህ 8 ስቴጆች አሉ። እነዚህ 8 ስቴጆች ላይ ለምሳሌ አይዴንቲቲ ፎርሜሽን የምታደርጉበት ሰዓት ይኖራል 12 እድሜያችሁ ላይ ምናምን። ከዛ 18 ላይ ስትሄዱ ደግሞ ኢንቲሜሲ የሚባለው ነገር ይጀምራል። ይሄ ለሁሉም ሰው የሚሰራ ነው ሁሉም ለማለት አልሞክርም፣ ግን ባዮሎጂካሊ ካለን ነገር ጋር የተሳሰረ ከመሆኑ የተነሳ ነው። ያ ሳይኮሎጂካል የሆኑ ምኖች ፖቴንሻሎች ወይም ደግሞ ከተፈጥሯዊ ባህሪያችን ጋር የሚገናኙ ስነ ልቦናዊ የሆኑ አቅሞች አሉ። እነዚህ አቅሞች መደረግ ያለባቸው ሰዓት አለ ማለት ነው። የሆነ ጊዜ አለ፣ ወሰን አለው። አሁን ማወራችሁ ይሄ የሂውማን ኔቸሩ በኤሪክ ኤሪክሰን አንጻር ነው። ለምሳሌ እንበልና የመጀመሪያው ቀለል ስለምትል ነው። ለምሳሌ አንድ ህፃን ልጅ ከተወለደ በኋላ በዙሪያው ቤተሰቡን ይፈልጋል ወይም ደግሞ እናትና አባቱን ይፈልጋል። ወደዚህ ዓለም ሲመጣ የሚመጣው ወይም ደግሞ ከዛ ጊዜ በኋላ በህይወቱ በሙሉ ዲፔንድ የሚሆነው መጀመሪያ ላይ በሚፈጠሩ ነገሮች ነው፣ ማመንና አለማመን። ትረስት ኦር ሚስትረስት የሚባለው ለምሳሌ አንድ ህፃን ልጅ ሲያለቅስ የሆነ ፍላጎት ባዮሎጂካል ተፈጥሯዊ የሆነውን ፍላጎት ሲያሳይ መታ ያንን ድርጊት ወይም ደግሞ ያንን ፍላጎት የምታሟላለት እናት በጊዜው ካልደረሰችለት ወይም በዙሪያው ከሌለች ዴቨሎፕ የሚያደርገው አለማመን ነው። ማን ነው ማለት ነው? እናቱን፣ ዓለምን፣ በዙሪያ ያሉ ሰዎችን እና ራሱንም ጭምር። ይሄን የሚያደርግበት ፈልጎ አይደለም፣ ሰርቫይቫል ሆነ ሜካኒዝም ነው። በራሱ ውስጥ ወይም አይምሮና ሰውነቱ ያንን ዴቨሎፕ ያደርጋሉ። ምክንያቱም መኖር አለብህ ብለው ስለሚያስቡ እሱ ኤግዚስት ካደረገ እነዛ አካሎች ኤግዚስት ስለሚያደርጉ ወይም ደግሞ ስለሚኖሩ። ስለዚህ የዛ ሰው እስር ቤት ምንድነው? አለማመን ነው። ስለዚህ በእድሜያችን ልክ በመኖራችን ልክ በቁመታችንና በቆዳችን ስፋት ልክ የምንታሰርበት የራሳችን እስር ቤቶች አሉ የማያመልጡ። በልጅነት ትልቅ መሆን እንሻለን፣ ህፃን መሆን እስር ቤታችን ይሆናል። ስናድግ ማደጋችን እስር ቤት ይሆናል፣ ምክንያቱም እንደ ህፃን ልጅ መሆን ስለማንችል። ስለዚህ ህፃን መሆን እንሻለን። ያንን አለመቻል ደግሞ የኛ የራሳችን እስር ቤት መሆን ይጀምራልና በየትኛውም አጋጣሚ ውስጥ ነፃነታችንን መፈለግ እንጀምራለን። አንድ ሰው በህይወት ዑደት ውስጥ ወይም ሂደት ውስጥ ፖቴንሻሉን አንሎክ እያደረገ ራሱን እየቻለ ኢንቲሜሲ ቢልድ እያደረገ እኔ ማንኝ የሚለውን ጥያቄ ከዛ በኋላ እንዴት ነው ፍቅር ምንድነው፣ ማፍቀር ምንድነው፣ ማንን ነው ማፈቅረው የሚለውን ነገሮች እየመለሰ ከመጣ ህይወት ላይ የመቆም ወይም ደግሞ ሪያሊቲው ላይ የመቆም ፖቴንሻል ይዞ ነው የሚያድገው ወይም ደግሞ የሚገለጠው። ይሄንን ካልያዘ ግን ያ ፖቴንሻሉ አይኖርም ማለት ነው። ስለዚህ ሪያሊቲው ለሱ ምን ይሆናል ነው ወይም ደግሞ በእውነታ ዓለም ላይ የሚፈጠሩ ነገሮች ለሱ ህመም መሆን ይጀምራሉ፣ ቁስል መሆን ይጀምራሉ፣ ወይም ደግሞ የሚያስደብሩ፣ የሚያስከፉ፣ የሚያሳዝኑ መሆን ይጀምራሉ። ከነዚህ ቪዲዮዎች በፊት አሁን ከዚህ ቪዲዮ በፊት ያልኳችሁ የነበረው ነገር የሰው ልጅ ምቾት የማይሰጡ ነገሮችን አይፈልግም። ምቾት እንፈልጋለን። ምቾት ከመፈለጋችን የተነሳ ነው ባይዘው የዚህኛው ሶስተኛው ዓለም ውስጥ የምንገባበት ምክንያት። እውነተኛው ዓለም አለ፣ የኛ ውስጣዊ ዓለም አለ። ለምሳሌ እንበል አንድ ጓደኛችሁ መጣና ሜቢ ሂዝ ድራግ አዲክት ወይም ደግሞ የሆነ ሱስ የሚጠቀም ነው እንበል፣ ወይም እናንተ የማትፈልጉትን ነገር የሚያደርግ ነው። እናድርግ ሲላችሁ በአስተዳደግ ውስጥ ነው የማለት አቅም ከሌላችሁ፣ በቤተሰብም በምንም ምክንያት ሊፈጠር ይችላል ያ ነገር፣ አቅሙ ከሌላችሁ ምንድነው
እሺ ትሉታላችሁ። ስለዚህ ምንድነው ይሄ ኢንተርናል ዓለማችሁ ላይ ኦተንቲካሊ የተፈጠረውን ስሜት ገልጻችሁ አታሳዩም ነው። ይሄን ነገር እኔ አልፈልግም፣ ይቅርታ፣ ከዚህ በኋላ በዚህ ግንኙነት ውስጥ መቀጠል አልፈልግም የሚለውን ቦልድነስ መናገር የማይችል ሰው አድርጋችሁ ራሳችሁን አስቡት። ስለዚህ የሆነ ሰው መጣ ያንን ነገር አላችሁ፣ እሺ ያላችሁ ኖ ማለት ሲገባችሁ then you feel in that moment አቅምና ፓወር እንደሌላችሁ በዛ ነገር ላይ በእንደዚህ አይነት ግንኙነት ላይ እናንተ አሰርቲቭ መሆን አትችሉም ነው። ስለዚህ ምን ፊል ታደርጋላችሁ? ዴሪዝ በቃ ማዘን፣ መከፋትና መደበር፣ በራሳችሁ ቅራኔ ውስጥ ትገባላችሁ። ሶ እነዚህ ሁለት ዓለሞች አሉ። የተፈጠረ ነገር አለ፣ ለዛ የተፈጠረ ነገር የተሰማችሁ ስሜት ነበረ። ስሜታችሁን ክዳችሁት ሌላ እሺታን አሳያችሁ ኖ ማለት ሲገባችሁ። ከዛ ማታ በእንቅልፋችሁ ልተኙ ስትሉ ሊሆን ይችላል፣ ወይም ቀን በነቃችሁ ሰዓት ሊሆን ይችላል። ቅድም የተፈጠረው ነገር ላይ ማተኮር ትጀምራላችሁ። it's about the past እንዲህ ባደርግ ኖሮ የሚል ናሬቲቭ ተፈጥራላችሁ። there is a character in that ገነት በሚመስል የቀለልም ውስጥ እናንተ ኖ ማለት የምትችሉ ስም ሰጥታችሁ ሊሆን ይችላል። በእያንዳንዱ ነገር ውስጥ ቦልድነስ ያለው ፓወርፉል የሆነ ስናፕ በማድረግ ውስጥ የፈለገውን ነገር ማድረግ የሚችል you are a king in that kingdom ወይም በዛ እንዴት ነው የንግስና ዓለም ውስጥ እናንተ ንጉስ ናችሁ። ያ ምን ይሆን ይመጣል? ደስ ይላል። ለአምስት ደቂቃ ስታስቡት በጣም ስሜት የሚሰጥ ነገር ነው። በጣም ነፃነት አለው። የምትፈልጉትን ማድረግ የምትችሉበት ዓለም ነው። እቺ ነገር እየጣፈጠች መምጣት ትጀምራለች። ደስ የምትል ነገር መሆን ትጀምራለች። ሶ ዓለም ላይ ምንም አይነት አቋም የሌለው ምንም ፓወር የሌለው የሚፈልገውን ነገር ማድረግ የማይችል ሰው፣ ሌሎች ሰዎች የሚጠቀሙበት አይነት ሰው በስራም ሊሆን ይችላል። ለምሳሌ ኮወርከር ወይም ደግሞ አብሯችሁ የሚሰራ ሰው መጥቶ የሆነ ነገር እናድርግ ሊላችሁ ይችላል፣ ወይም ደግሞ እናንተ ላይ የሆነ ሪስፖንሲቢሊቲ ሊጭንባችሁ ይችላል which is የራሳችሁ ያልሆነ ነገር። ከነዛ ሰዎች ጋር ያላችሁ ግንኙነት የማትፈልጉትም ሊሆን ይችላል። so there is a narrative shift። እናንተ ስታስቡት ናሬሽኑን በሌላ መልኩ እንዲያይ ላይምሯችሁ ትፈቅዱለታላችሁ። ዘን ያ ዴቨሎፕ ይሆን ይመጣል which is a fun ወይም ደግሞ ደስ የሚል ነገር መሆን ይጀምራል። አይምሮን እዚህ ጋር መረዳት አለባችሁ። ሪያሊቲና ኢማጂኔሽን የሚባለውን ነገር መለየት አይችልም። አይምሮአችሁን ጨፍናችሁ ብዙ ነገር አድርጉ ወይም ደግሞ አስቡ የምትባሉበት ምክንያት ለዛ ነው which is he feels like የሆነ ቦታ እንዳለ ያክል። ለዛ ነው የሆኑ ነገሮች ለምሳሌ ትሪገር ሲያደርጋችሁ ትራውማ ከነበረባችሁ ትራውማው ጋር ይዟችሁ መሄዱ ለዛ ነው። ምክንያቱም አሲፍ ላይክ አሁን ላይ የተፈጠረ እንደሆነ ያክል ፊል እንድታረጉ ያደርጋል። ሰውነታችሁን ሁሉ የልብ ምት መንቀጥቀጥ የሚባለው ነገር ወይም ሼክ ማድረግ፣ ማላብ፣ ለመተንፈስ መቸገር፣ ላይክ ለመዋጡላ መቸገር፣ ማቅለሽለሽ፣ ማስመለስ የሚባሉትን ነገሮች እንኳን የማምጣት አቅም አለው። ምክንያቱም አሁን ይሁን ፕሬዘንት ሞመንት ላይና ይሄ ነገር እኮ ተፈጥሯል የሚባለው ነገር አንፕሮሰስ ስለሆነ ወይም ደግሞ ስላልታከመ የድሮ ነገር ትላንትንና ዛሬን አንድ ላይ አዋህዶታል። እዚህ ዛሬም ያ ነገር እየተፈጠረ እንደሆነ ያክል ፊል የሚያደርገው ነገር ውጫዊ ዓለም ላይ ሲፈጠር ታስዋይ ያ ነገር የሚመጣበት ምክንያት ወይም ደግሞ የዛን ሰዓት ትራውማቲክ የሆነ ኤክስፒሪየንስ ላይ ወይም ደግሞ ቁስል የሚያሳድርባችሁ ፍርሃትና ድንጋጤ የሚያሳድርባችሁ ሁኔታ የተፈጠረው ነገር ላይ ሰውነታችሁ ያወቀው ወይም ደግሞ ያሳያችሁ የሰውነት ምላሾች አሁንም ሊያደርገው ይችላል which is ሪያሊቲውንና ምንድነው እየተፈጠረ ያለውን ነገር ወይ የተፈጠረውን ያለፈውን ነገር መለየት ስለማይችል ነው። ስለዚህ ሪያሊቲው ላይ ወይም እውነታው ላይ ማትፈልጉት ማትወዱት ደስ የማይላችሁ ነገር ተፈጥሯል። there is የሆነ ነገር ተፈጥሯል። ያ ነገር በእናንተ ውስጥ የፈጠረው አሁን ያልኳችሁ ነገር አለ። ደስ የማይል ምቾት የሚነሳ ኔጌቲቭ ፊሊንጎችን የሚያመጣ የሚደብር፣ የሚያስከፋ፣ የሚያስለቅስ፣ የሚያደክም፣ ኤግዞስት የሚያደርጋችሁ ስሜቶች በእናንተ ውስጥ የተሰማችሁ ሶ እነዛን ስሜቶች ስለማትፈልጉ you don't want to fit ከዛ ነገር ጋር ሪያሊቲው ጋር መጋፈጥን አትፈልጉ which is ምን ስለሆናችሁ powerless ሆናችሁ ወይም አቅም ስለሌላችሁ። ስለዚህ ያቺን ነገር ማመን ስለማይፈልግ ደግሞ አይምሮአችን ወይም ውስጣችን ማመን ስለማይፈልግ ሌላ ናሬቲቭ ሺፍት ያደርግና ምንድነው በአይምሮአችን ውስጥ እንዲህ ባደርግ እኮ በሚል ይጀምራል። እንዲህ ቢሆን እኮ ማለት
ጥሩ ነው አይዘው መጀመሪያ አካባቢ ላይ which is ፈን ሊሆን ይችላል ግን ሜቢ ብልተጠቀሙት የምትችሉት ለመፍትሄ ከሆነ it's good like እንዲህ ባደርግ ኖሮ ይሄ ነገር አይፈጠርም ነበር ስለዚህ ከዚህ በኋላ እንደዚህ በሚሆን መልኩ የሚመጣ ከሆነ ወይ የሚሆነው ሰው መጥቶ የማልፈልገው ነገር ሊያደርግ ቢሞክር I don't want to ማለት አለብኝ ብላችሁ ልታስቡ ትችላላችሁ ሶ ከማላዳፕቲቭ ጋር የሚገናኝ አንድ ጽሁፍ አለ ወይም ከዚህ ዴይድሪሚንግ ጋር የሚገናኝ ሰዎች አንድን እውነት ከመሸሻቸው የተነሳ ምን አይነት ነገሮች ውስጥ ይገባሉ ምን አይነት ነገሮችን ደግሞ ፊል ያደርጋሉ እንዴት ነው የዕለት ተዕለት አኗኗራቸውን ይመስሉ የሚለው ነገር እንድናይ ትንሽ ገለጽ እንዲያደርግልን አንድ መጽሐፍ ጠቅስላችኋለሁ እስኪ ከእሱ ባለው አበራ ንጉሴ መጽሐፍ ላይ ነው አንዲት ፓርት አለች ሁለት ዓለም የሚል ኢንተርኔት ሲዘጋ የምትሆነው ይጠፋታል የምትኖረው ምናባዊ ዓለም ውስጥ ነው ስልኳን እንደ ሁለተኛ ልቧ ታያዋለች ካለ ሶሻል ሚዲያ መኖር እንደማትችል ይሰማታል ኔትወርኩ እንደተቋረጠ ቢቀርስ የሚለው ሐሳብ ብቻውን አጥንቷ ድረስ ያስደብራታል ነርቨስ ያደርጋታል ስትቀመጥ ስትነሳ ስትበላ ስትጠጣ ስትማር ስትጋደም ትራንስፖርት ስትጠቀም ሽንት ቤት ስትገባ ስታጠና ስልኳ እጇ ላይ ነው ኦንላይን ነች የአሮጌ ባሶችን ቀለምና መሳፈሪያ ትኬቶች የውዳቂ ማስቲካ ልጣጮችና የአሻንጉሊት ስዕሎች የካፌ ቢሎችና ለጉርሻ የተተዉ ሳንቲሞች የሻማ ብርሃንን ደካማነት ታጥበው ከተሰጡ የልብሶች አንደበት የሚወጣውን የውሃ ነጠብጣብ የቴሌቪዥንን ምስል አልባ እሽታን የረዣዥም ዛፎችን መለለው ቁመትና የግንዳቸውን ያረጀ ቅርፊት በመኪናዎች ላይ የረበበን የዝናብ ጉምና ጠል የሚስጥር ኪሶችን ተወርዋሪ ኮከቦችን የቻት ላይ ታይፒንግ ምልክትን የቴሌ ኦፕሬተሮችን አወራር ጠረጴዛ ላይ የብርጭቆ መቀመጫ የሰራውን ወይም የሚሰራውን እርጥብ ክብ ወይም ክበብ የማታቃቸውን ሰዎች የድሮ ፎቶ የመኪና መንገድ ላይ በዝናብ ወቅት ቀስተ ደመናነትን የሚያዥ ዘይታማ ውሃ ይመስጣታል ያዝናናዋታል የገዛ ራሷን ፎቶች በመስታወትና በውሃ ላይ ያለን የመልኳን ነጸብራቅ ዴጃvu ምላሽ ያላገኘችላቸው ጥያቄዎች ትጠላለች ከመኝቷ ስትነሳ በሙሉ ልቧ አትነቃም አትታጠብም አትለብስም አትራመድም አትማርም አትበላም አትጠጣም አትጸዳዳም አትተኛም በአጠገቧ ስለሚደረጉት ነገሮች ሐሳቡ የላትም ግድም አይሰጣትም በዚህ ቸልታዋ ኢንተርኔት እየተጠቀመች መንገድ ስትሻገር ከመኪና ልትጋጭ ከፖል ልትላተም ከደረጃ ልትወድቅ ከጉድጓድ ልትገባ የነበረችበት ጊዜ ብዙ ነው እያለ ይቀጥላል ከዚህ በኋላ ያለው ብዙም አስፈላጊ ስላልሆነ እና ሰዎች ዲስትራክሽን ሲፈልጉ የሚፈጥሩት የራሳቸው ቨርቹዋል የሆነ ዓለም አለ ሶ የራሳቸው ክሬት የሚያደርጉት ቨርቹዋል ዓለም ውጪ ደግሞ በተፈጠረላቸው ቨርቹዋል ዓለም ውስጥ ደግሞ ይኖራሉ ቨርቹዋል ዓለም ውስጥ የሚኖሩበት ምክንያት ደግሞ ያ ቨርቹዋል ዓለም ውስጥ እነሱ መሆን የሚፈልጉትን ነገር ስለሚሆኑ ነው አንዳንዴ ራሳችሁን ያዙት በማላዳፕቲቭ ዴይድሪሚንግ ውስጥ ወይም ደግሞ ራሳችሁን በራሳችሁ በቀረጻችሁት ቨርቹዋል ዓለም ውስጥ የሆነ ነገር ሞልታችሁ ካገኛችሁት ለምንድን ነው ያንን የሞላውት በእውነተኛው ዓለም ላይ ምን ስለጎደለ ብላችሁ ጠይቁ በዛ መልኩ የምታገኙት ብዙ ምላሽ አለ በዛ መልኩ የምትረዱት ብዙ እውነት አለ እና በዛ ቨርቹዋል ዓለም ውስጥ መግባታችን ላይክ አሁን ሳወራው እንደነበረው በዛው ይሄ ምናባዊ ዓለም ሰው በፈጠረው ውስጥ ሳይሆን እናንተ በፈጠራችሁ ውስጥ ትላንት የሬዲዮ ፕሮግራም ላይ ነበርኩና አንዲ ጥያቄ ጠየቀች እሱ ምንድነው ሰው ከራሱ ጋር መቀመጥ አቅቶታል which is ለአምስት ደቂቃ ስሜቱንም ሐሳቡንም ማዳመጥ አይፈልግም እንዳዳምጥ የሚያደርጉ ነገሮች ደግሞ በስተዋሉ የመብዛታቸው ጥግ ደግሞ ሲሄድ ሁላ ባስ ላይ ስክሪኑ ላይ የባሱ ስክሪን ላይ የተለጠፉ የተሰሩት ቴሌቪዥኖች ዳውንሎድ ተደርገው ቲክቶክ ምናምን መለቀቅ ተጀምሯል ሶ ኖት ኦንሊ ያንን ባይለቀቅ ሰዎች በትራንስፖርት እንኳን ሲጓዙ የትልቅ ሰው ጡጦ ይመስል ስልካቸው ላይ ነው
ብዙ ጊዜ የሚጣሉትና ሰው እነዚህ ውጫዊ ነገሮች በሙሉ ዲስትራክሽን ባይኖረው ምን ይፈጠራል ብላ ነበር የጠየቀችኝ ሬዲዮ ፕሮግራሙ ላይና የመጣልኝ ማላዳፕቲቭ ዴይድሪሚንግ ነው። በተፈጠሩ ዲስትራክሽኖች ውስጥ እንኳን መግባት ወይም እነዛ ዲስትራክሽኖች እንኳን ባይኖሩ ወይም ራሳችንን ከራሳችን የሚያስመልጡ ነገሮች እንኳን ባይኖሩ ራሳችን ከራሳችን የምናመልጥባቸው ራሳችን ፎርም የምናደርጋቸው የራሳችን ዓለም እንገነባለን ማለት ነው እና በዛ ውስጥ መኖር እንጀምራለን እና በዛ ውስጥ ስንኖር ግን የዕለት ተዕለት አኗኗራችን እየተበላሸ ነው የሚመጣው which is ከጧት ተነስተን እስከ ማታ ድረስ በህይወት ውስጥ ማድረግ የሚገቡን የራሳችን ኃላፊነቶች አሉ። ራሳችንን ንጽህና ከመጠበቃት የተነሳ ሊሆን ይችላል። በቤት ውስጥ ያለን ኃላፊነት አለ። በስራ ቦታ ያለን ኃላፊነት አለ። በጓደኞቻችን በጀማው ያለ ኃላፊነት ሊኖርብን ይችላልና በዛ ውስጥ ማድረግ የሚገቡ ነገሮች ሳናደርግ እንቀራለን። ዘን ዴይሊ ፐርፎርማንሳችን እየወረደ ያ መውረዱ ደግሞ መልሶ በብዙ ነገሮች ውስጥ እኛን ያጠቃናል። which is ለምሳሌ ድባቴ ሊመጣ ይችላል። ምክንያቱም ከፐርፎርማንስ መውረድ ጋር ተያይዞ ብዙ የምታጡት ነገር ስለሚኖር ከራሳችሁ ያንን ነገር ላትጠብቁት ትችላላችሁ። ዘን መጨነቅ ይመጣል። ምክንያቱም ነገ የሚባል ነገር እናስባለን እንደ ሰውኛ ያለን ጊዜ አሁን ቢሆንም ዛሬ ቢሆንም ግን ነገ ታስጨንቀናለች እና ነገ ላይስ እንዴት ልሆን ነው ዛሬ ይሄ እንኳን ነገስ ምን ልሆን ነው የሚሉት ነገሮች መምጣት ይጀምራሉና በአለመብላት ደረጃ ስራን አለመስራት ደረጃ ራስን አለመጠበቅ ደረጃ ጥርስ ለመወረሽ እንኳን መቸገር ደረጃ ሊያደርስ ይችላል። በደንብ ያደርሳል። ጥርስ እየወረሹ ሌላ ዓለም ውስጥ ሊገቡ ይችላሉ እና እንደዚህ አይነት ነገሮች ስለሚፈጠሩ እንደዚህ አይነት ነገሮች የምታውቁባቸው መንገዶች አሉና which is ከባድ ነው። በጣም ቀላል ነገር አይደለም። ብዙ ጊዜ ግን ማላዳፕቲቭ ዴይድሪሚንግ ወይም ይሄ ፋንታሲ ወደ ምን ይሄዳል ነው እውነታውን ለማምለጥ የምትሸሹበት መንገድ መሆን ይጀምራል። በስራ ቦታ በቤተሰባችሁ ውስጥ ኮንፍሊክት ይፈጠራል። እናንተ ከፍቅረኛችሁ ወይም ከጓደኞቻችሁ ጋር ወይም በጀማም ሊሆን ይችላል ወይም ከቤስት ፍሬንድ ሊሆን ይችላል የሆነ ነገር ይፈጠራል። ያ ሲፈጠር አንቢረብል ስለሆነ ሪያሊቲ ወይም ደግሞ እውነታው በጣም ስለሚከብድና ለመሸከም ስለሚያቀተን ምን እናደርጋለን ነው በአይምሮአችን ፋንታሲ እንፈጥራልና በዛ ውስጥ መኖር እንጀምራለን። ለነዛ ነገሮች ካታሊስት የሚሆኑ ነገሮች ደግሞ መፈጠር ይጀምራሉ። ስቴፑን ነው የምነግራችሁ እንዴት እየሄደ እንደሆነ። ትሪገር የሚያደርጋችሁ ነገር አለ። ያ ትሪገር የተፈጠረ አንድ የሆነ ስዕል አለ። ያን ስዕል ደግሞ እንዴት ነው የሚያጣፍጡ ሙዚቃዎችን መጠቀም ትጀምራላችሁ። it feels like heaven ገነትን መምሰል ይጀምራል እና በዛ ውስጥ እናንተ you are the main character fantasy ወይም በእናንተ ዓለም ውስጥ አይምሮአዊ ዓለም ውስጥ ወይም ዛ ገነት ባልኳችሁ ውስጥ እናንተ ዋና ምን ትሆናላችሁ? ካራክተር ትሆናላችሁ። ዋና ገጸ ባህሪ መሆን ትጀምራላችሁ because you are the creator to your like ለዛ ስዕል እናንተ ፈጣሪው ስለሆናችሁ። ለዚህ ምድር ላይ ስትመጡ ግን you are not the main character in your life ራሱ ተውት። በሰዎች ህይወት ውስጥ ግን እናንተ ማድረግ ስላለባችሁ ነገር እንኳን ላታደርጉ ትችላላችሁና በዛ ነገር ውስጥ እየተጓዛችሁ ትመጣላችሁ። ለናቻ 5 ደቂቃ ቆይ ትንሽ ያላችሁ የምታደርጉት ነገር ከ5 ደቂቃ ወደ 6 ደቂቃ ከ7 ደቂቃ 8 ደቂቃ 10 ደቂቃ እያለ ያደገ መምጣት ይጀምራል። that's why አንድ ሰው ብሎኛል ልክ ከበር እንደወጣው ነው አለኝ። ልክ ከበር እንደወጣው ፋንታሲ ይጀምራል፣ ዴይድሪሚንግ ይጀምራል። ታክሲ ውስጥ ይገባል ምናምን እስከ መጨረሻው ድረስ የሚገራርሙ ስዕሎችን እየሰራ ኮምፕሊኬትድ በሆነ መልኩ እና አንዳንዴ ምንድነው እንደ ችግሮች ተብሎ የሚታዩ ነገሮች የራሳቸው ሆነ በጣም የሚገርም ስኪል አላቸው ወይም የሚገርም ክህሎት አላቸውና ያ ነገር ውስጥ በጣም እየሰፋ እየገቡ ይመጣሉና እያንዳንዷን ጥጋጥግ መስራት የሚችለውን ነገር በአይምሮአቸው ውስጥ መስራት ይጀምራሉ። ውጭ ላይ ሳይሆን በአይምሮአቸው ውስጥ ያለው ኢን ዲቴል ነገሮችን ማየት ይጀምራሉ። ታክሲ ውስጥ ይገባሉ። አንዳንድ ሰው ታክሲ ውስጥ ከገባ በኋላ ራሱን ላያቅ ይችላል። ቤት ወይ መስሪያ ቤት ወይ ቤቱ ከደረሰ በኋላ ነው የሚነቃው። ይሄ ሰው አሁን ከበር ውጪ በዛ ነገር ውስጥ የሚኖር ነው። ከበር ወደዚህ መልስ ደግሞ ወይም ደግሞ የራሱ ክፍል ውስጥ ግን ያ ላይኖር ይችላልና
ልክ ከበር እንደወጣው ነው የሚጀምረው አለ። ከበር እንደወጣው የሆነ ላይክ ፋንታሲ ውስጥ ይገባል በአይምሮ ውስጥ ክሬት ያደረገውና ከአቅሙ በላይ መሆን ጀመረ። ማላዳፕት የሚያደርገው ነገር ያ ነው። በእናንተ አቅም ውስጥ መሆን ያቅተዋል፣ ወይም ከእናንተ አቅም ውጪ ምን ማድረግ ይጀምራል ነው ፋንታሲ ቢውልድ መደረግ ይጀምራል። ሶ ማቆም ብትፈልጉ ምን አትሉ ነው ማቆም አትችሉም። ሶ ኢት ቢካምስ አዲክቲቭ ወይም ደግሞ ሱስ መሆን ይጀምራል ያ ነገር። ስለ ሱስ ስንመጣ ይኸውላችሁ እናንተ መፍትሄ አድርጋችሁ የወሰዳችሁትን ነገር እኔ በሽታ ነው ካልኩ ልክ አይመጣው። ምክንያቱም መድኃኒቴ ነው ብላችሁ እያሰባችሁት ነው። ግን መድኃኒቴ ብላችሁ ያሰባችሁት ነገር at the same time ፕሮብሌሙ እየሆነ ነው። ለምሳሌ ፋንታሲ ወይም ደግሞ ባይምሯችሁ ያን ነገር ማድረጋችሁ ያስመልጣችኋል እኮ which is መድኃኒት ይሆናችኋል ለጊዜው። ሪያሊቲውንና በውስጣችሁ የሚሰማውን ስሜት አንድ ላይ ለማድረግ ካለመቻላችሁ የተነሳ ቢውል የምታደርጉት ሶስተኛው ስለሚኖር ያ ደግሞ ለዚህ ጋር ላለው ችግር መፍትሄ ይሆናል ብላችሁ ስላሰባችሁት መድኃኒት ይሆንላችኋል። ግን በተመሳሳይ ሁኔታ ምንድነው ህመም ወይም ደግሞ ችግር መሆን ይጀምራል። የትኛውንም ሱስ ያለበትን ሰው ይሄን ሱስ ማቆም ትፈልጋለህ ብትሉት ይፈልጋል በጣም። ግን እዛ ነገር ውስጥ የገባበት የራሱ የሆነ ፔን ስላለው ወይም የራሱ ህመም ስላለው ነው። ስለዚህ ለምን ሱሱን ተጠቀምክ አትበሉት። ምን አይነት ህመም አጋጥሞ ነው፣ ምን ስሜት ተጎድቶ ነው ወደዚህ ነገር እንድትገባ ያደረገ የሚለው ነገር መታወቅ አለበት። እዛች ጋር ከያዛችሁት ያቺ ለዛች እውነተኛ የሆነ ወይም ደግሞ ከሪያሊቲው ጋር ሊገናኝ የሚችል መፍትሄ ከሰጣችሁት ምኑ ይቀራል ነው ፋንታሲው ቀስ በቀስ እየቀነሰ ሊመጣ ይችላል። ምክንያቱም ትሪገር የሚያደርጋችሁን ነገርና ወደዛ ነገር እንድትገቡ ያደረጋችሁን ህመም ማወቅ ትጀምራላችሁ። ወይም ደግሞ ፔንፉል የሆነ እውነታ፣ ህመም ያለው ሁኔታ፣ ስቃይ ያለው ሁኔታ መረዳት ትጀምራላችሁ። ከዛ ነገር ጋር እንዴት አድርጌ ነው ልኖር የምችለው የሚለውን ነገር ፊገር አውት እያደረጋችሁ ትመጣላችሁ። ወይም ደግሞ እየፈለጋችሁ እየተረዳችሁ በመጣችሁ ቁጥር ፋንታሲው እየቀነሰ ይመጣል። ወደ ፋንታሲው ስትሄዱ ዞር ብሎ ማየት የሚችል ማስተዋል ያስፈልጋችኋል። ምንድነው አሁንም ወደዛ ነገር ውስጥ እየገባው ነው የሚለውን ነገር መመልከት የሚችል ማስተዋል ካገኛችሁ መንጭቆ የሚያወጣችሁ አካል መሆን ይጀምራልና ነፃነት የምታገኙበት ቦታ ይመስላችኋል። ግን you become the slave ወይም ደግሞ you become the slave እናንተ ባሪያ ትሆናላችሁ ለዛ ለፈጠራችሁት ዓለም። ፍሪደም ያለው የማምነው ነፃነት አለ ብዬም መመለከተው እውነተኛው ዓለም ውስጥ ነው። የሚፈጠሩ ነገሮች አሉ። ከዛ ነገር ጋር ደግሞ እናንተ የምታሳዩት እውነተኛው ነው ማንነታችሁ አለ ማለት ነው። በዛ ውስጥ ፖቴንሻላችሁን አንሎክ እያደረጋችሁ ወይም ደግሞ የሚሰማችሁን የምታስቡትን ነገሮች እያወራችሁ እየተናገራችሁ በመጣችሁ ቁጥር ምን ላይ መኖር ትጀምራላችሁ? ግራውንዱ ላይ መኖር ትጀምራላችሁ። የእውነት ከእውነታ ጋር ተጣብቆ የመኖር መንገድ እየተጓዛችሁ ነው የምትወጡት። ያው ብዙ ሰው በዚህ ነገር እየተጠቃ ስለሆነ ወይም ይሄ ነገር እያደገ ሲመጣ ወደ ችግር ስለሚያድግና ከናንተ አቅም በላይ ይሆናል። ምክንያቱም የትኛውም አዲክቲቭ የሆነ ነገር በዛ መልኩ ነው የሚሰራው። የሆነ ሱስ በፈቃድ ልታረግ ትችላለህ፣ መጀመሪያ ላይ ልትጠቀም ትችላለህ። it's fun, good, chilling፣ ደስ ይላል፣ ስሜት ይሰጣል፣ ከእውነታው ያርቃችኋል። ያ ፈቃዳችሁን የሰዋችሁለት ነገር ግን it becomes like እናንተን መስዋዕት ማድረግ ይጀምራል። ምክንያቱም ፓወራችሁን እየሰጣችሁ ነው የሆነ ነገር እየሸጣችሁ በመጣችሁ ቁጥር ፓወራችሁ ከናንተ እየሄድና ለዛ ነገር ያ አቅም በሙሉ መሆን ይጀምራል። ያ አቅም ከናንተ አቅም በላይ መሆን ይጀምራል። ራሳችሁን ስታዩ በጣም ደክማችኋል፣ አትችሉም ማሸነፍ። there is a system አድርጋችሁ አስቡት። በቃ ልክ እንደ ሻዶ እንደ ጥላ ትልቅ ሆኖ እናንተን እየመራችሁ ነው። ሳትፈልጉ እንድታጨሱ ሳትፈልጉ የሆነ ነገር እንድታደርጉ ያደርጋል። ልክ just like that ይሄን ፋንታሲ እንደዛ ነው የሚያደርገው። አዲክቲቭ ያደርጋል። ዶፓሚን አለው፣ በጣም ደስ የሚል ስሜት አለው። እንዳልኳችሁ አይምሮ ሪያሊቲውንና ፋንታሲውን ስለሚያውቅ ፋንታሲ ያደርክ ነው ማለት አይችልም። የሆነ ክፍላችሁ ማስተዋል የምትባለው ክፍል ያን ነገር ሊናገራችሁ ይችላል። አይምሮአችሁ ግን ያንን መለየት ስለማይችል ዶፓሚን የሚባለውን ኬሚካል ማመንጨት ይጀምራል። ለዛ ነገር ምን መሆን ይጀምራል? እኛ ባሪያ መሆን እንጀምራለን። ከዛ በኋላ ነው ይሄ ነፃነታችን ወይም ነፃ ፈቃዳችን እየተወሰደ የሚመጣው። መፍትሄ ብዬ ማስበው ሁለት ነገር አለ። አንደኛው ነገር ምንድነው? የተፈጠረው ነገር ምንድነው? you have to know the cause ወይም ደግሞ ምክንያቱን ነበር ወደዚህ ነገር እንድትገባ ያደረገ ነገር። ዲፎልት ሞድ ውስጥ ትገባለህ ነው which is cause ከተፈታ ወይም ችግር ከተፈታ እዚህ ነገር ውስጥ የምትገቡበት ነገር እየጠፋ ይመጣል።
መፍትሄ ይሆናል ነው። ፋንታሲ ውስጥ አትገቡም ወይም ማላዳፕቲቭ ዴይድሪም ውስጥ እየገባችሁ አትመጡ። ከአቅማችሁ በላይ ከሆነ ግን የሆነ ሰው ያስፈልጋችኋል አብሯችሁ ሊጓዝ የሚችልና ስለነዛ ነገሮች ሊያስተምራችሁ የሚችል ሰው። ማስተዋል የምትባለውን ኮንሽስነስ ግን ዴቨሎፕ ማድረግ አለባችሁ። ስትዋጡ መዋጣችሁን የሚያይ ክፍል ያስፈልጋል። በዛ ሀሳብ፣ በዛ ስሜት፣ በዛ ሙዚቃ ምናምን እዛ ነገሮች ውስጥ ይከታልና ፓወርፉል ልትሆኑ የምትችሉት ከሪያሊቲ ጋር ተጣብቃችሁ መኖር ውስጥ እንደሆነ ደግሞ መረዳት አለባችሁ። ፖቴንሻላችሁን አንሎክ ያደረጋችሁ በልጅነታችሁ አለማመን ካለ ለማመን ደግሞ መሄድ ባታምኑም የሆነ ሰው የሆነ ነገር እየሰጣችሁት እያደረጋችሁለት በትንሹ እያመናችሁ ትመጣላችሁ። ማመን የሚባለው ነገር ምን እየሆነ ይመጣል ነው። ከዛ ቅጥር ወይም ከዛ እስር ቤት የሚያወጣን ነገር መሆን ይጀምራል ነው። እና አይ ቲንክ እቺ ነው ለመስራት የፈለኩት። ጥያቄ ካላችሁ አስቀምጡልኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። መልካም ሳምንት።